በዚህ ምድር ላይ ስንኖር ሰዎችን፣ ቤተሰቦችን፣ ድርጅቶችን፣ አገሮችን አንድ የሚያስጨንቃቸው ነገር አለ። ብዙዎቻችን የሚያስጨንቀን ነገር አለ። ለምሳሌ አንድ ቤተሰብን የቤተሰብ አባወራን አባትን አንድ የሚያስጨንቀው ነገር አለ። ድንገት እኔ ብሞት፣ እኔ ድንገት ወደ ጌታ ብሄድ ይህን ቤተሰብ የሚመራው ማን ነው ብሎ ይጨነቃል። ልጆቼን የሚያበላው ማን ነው ብሎ ይጨነቃል። የሚያጠጣው ማን ነው ታላቅ ብሎ ይጨነቃል። ማን ነው የሚሰራላቸው ብሎ ይጨነቃል። ማን ነው መከታ የሚሆናቸው ብሎ ይጨነቃል። በህይወት ሳለ የሱን ቦታ የሚተካ ሰው ማፍራት ሳልቻለ ያስጨንቀው። አንድ ትልቅ መስሪያ ቤት ብትሄዱ አንድ የመስሪያ ቤቱ ዋና አለቃ ሲኦ እንደ ሲኦ የሚያስጨንቀው ነገር እኔ ባልኖር ይህን ድርጅት ማን ነው እንደኔ ሆኖ መምራት የሚችለው? ማን ነው ትክክለኛ የኔ ተከታይ? ማን ነው ከኔ ላይ ያንዳንዱን ነገሬን እየተማረ ያለው እየወሰደ ያለው? ማን ነው ጥሩ ተከታይ ነገ መሪ ሆኖ የሚመራ የሚለው ነገር ያስጨንቀዋል። አገርን ያስጨንቃታል። አሁን ያለው ጠቅላይ ሚኒስትር በሆነ መንገድ በሆነ ምክንያት በተፈጥሯዊ መንገድ እንኳን ሞቶ ስልጣን ላይ ባይሆን አገርን ማን ነው ቀጥሎ የሚመራት የሚለው ህዝቡን ያስጨንቀዋል። ይሄ ጉዳይ ምንድነው? ጥሩ ተከታይ ያለመኖር ጉዳይ። ቀጥሎ የሚመራ ሰው ጥሩ መሪ ማለት ጥሩ ተከታይ ማለት ነው። ጥሩ መሪ ማለት ጥሩ ተከታይ ማለት ነው። ጥሩ ተከታይ ማለት ነው ጥሩ መሪ ማለት ነው። ጥሩ ተከታይ ያድግና መሪ ይሆናል። ቤተሰብ ውስጥ 7 ልጆች ቢኖሩ ከሰባቱ ውስጥ አንድ ጥሩ ተከታይ ይሆናል። ወላጆቹን የሚከተል ሰው ይኖራል። ወላጆቹን የሚያከብር ሰው ይሆናል። ወላጆቹን የሚሰማ ሰው፣ ሁልጊዜ የሚታዘዝ ሰው፣ ከነሱ ደግሞ ትምህርት የሚወስድ ሰው ሊኖር ይችላል። ያ ሰው ማለት ነገ ቤተሰቡን የሚመራ ሰው ማለት ነው። ቤተሰቡን ያለምንም ችግር ያለምንም ውጣ ውረድ የሚመራ ሰው ማለት ነው። ይሄ ጉዳይ ብዙ ሰዎችን ያስጨንቃል። ብዙ ሀገሮችን ያስጨንቃል። ባለስልጣናትን ያስጨንቃቸዋል። ቤተክርስቲያንን ደግሞ ያስጨንቃል። ቤተክርስቲያን ውስጥ ፓስተሩ ድንገት ጌታ ቢጠራውና ቢሄድ ማን ነው ቀጥሎ ፓስተር የሚያደርገን? ፓስተር ማለት እረኛ ማለት ነው። ማን ነው እረኛ የሚሆነን? ማን ነው የሚጠብቀን? ማን ነው የሚገስጸን? የሚለው ጥያቄ ደግሞ ለቤተ ክርስቲያን ትልቅ አጀንዳ ይሆናል። ስለዚህ ዛሬ መንፈስ ቅዱስ የሚያስተምረን ጥሩ ተከታይ ጥሩ መሪ ነው። ጥሩ ተማሪ ጎበዝ አስተማሪ ነው። ሉቃስ ምዕራፍ 16 ቁጥር 10 እና 12 ላይ ያለውን ሐሳብ እንመልከት። ሉቃስ ምዕራፍ 16 ከ10 እስከ 12 በትንሽ ነገር ታማኝ የሆነ በትልቁም ይታመናል፣ በትንሽ ነገር ያልታመነ በትልቁም አይታመንም። በዚህ ዓለም ሀብት ካልታመናችሁ እውነተኛውንማ ሀብት ማን አደራ ብሎ ይሰጣችኋል? በሌላው ሰው ሀብት ካልታመናችሁ የራሳችሁ የሆነውን ሀብት ማን ይሰጣችኋል? በጥቂቱ የታመነ በብዙ ይሾማል። በጥቂት የታመነ በብዙ ይሾማል። እዚህ ክፍል ላይ ምን እያለ ነው? በትንሽ ነገር ታማኝ የሆነ ሰው በትልቁ ይታመናል። ስለዚህ ይሄ ሐሳብ ምን እያለ ነው? እግዚአብሔር ሰዎችን ሲፈትሽ ለመሪነት ሲፈትሽ የሚፈትሻቸው ጥቂት ነገር ሰጥተው ነው ማለት። በጥቂት ነገር ታማኝ የሆነን ሰው ሆኖ ለታላቅ ነገር፣ ለትልቅ ነገር፣ ለበዛ ነገር፣ ብዙ ለሚያፈራ ነገር የሚሾሙ። ብዙ ጊዜ ከተመለከታችሁ በጣም ትልልቅ ሰዎች የሚወጡት ከትንሽ ቦታዎች ነው። ትንሽ ቦታዎች ላይ ግን እነርሱ በትንሽ ነገር ታማኝ ነበሩ። በትንሽ ነገር ታማኝ ነበሩ። በትንሽ ነገር፣ በጥቂቱ ነገር፣ በውስን ነገር ታማኝ የሆነ ሰው በብዙ ነገር፣ በሰፋ ነገር ላይ ሲመጣም ታማኝ ነው። እግዚአብሔር ሲመለከት፣ በእግዚአብሔር አይኖች ሲታይ በጥቂት ነገር የታመነውን ሰው በብዙ ቦታ ላይ ሲሾም እንመለከታለን። ለምሳሌ ዳዊትን የተመለከታችሁት እንደሆነ ከበግ እረኝነት ወደ ንግስና ይሄዳል። ሁለቱም ጫፍና ጫፍ ናቸው። ከአንዱ ጫፍ ወደ ሌላኛው ጫፍ። ዳዊት ግን በጎችን በሚጠብቅበት ጊዜ በጣም ጎበዝ እረኛ ነበር። ታማኝ እረኛ ነበር። በጎቹን በደንብ የሚመግባቸው እረኛ ነበር። በደንብ የሚጠብቃቸው እረኛ ነበር። በእግዚአብሔር አይን ዳዊት ታይቷል። ከዳዊት ቁመና ይልቅ፣ ከዳዊት መልክ ይልቅ፣ ከዳዊት ተክለሰውነት ይልቅ የዳዊት ተግባሩ ግን በእግዚአብሔር ፊት በደንብ የታየለት ሰው ነው። የእግዚአብሔርን ሕዝብ ሊመራ እንደሚችል ያየው በጎቹን እየመራ ነበር። ንጉሥ ሆኖ ሰውን ማስተዳደር እንደሚችል ያየው እግዚአብሔር ገና የበጎች እረኛ ሆኖ በጎችን በሚያስተዳድርበት ጊዜ ነበር። ለካ ከበግ ማስተዳደር ላይ ታማኝ የሆነ ሰው ከእንደገና ደግሞ በከበረው ሕዝብ ላይ ታማኝ እንደሚሆን በእግዚአብሔር ፊት ግልጽ ነበረ። እግዚአብሔር ይህንን ያውቅ ነበር። ከዚህ የተነሳ እግዚአብሔር ምን አደረገ? ዳዊትን ከዛ ከበግ እረኝነት ወደ ንግስና ሲያመጣው እንመለከታለን። እግዚአብሔር ፋብሪካ ከመስጠቱ በፊት መጀመሪያ ፋብሪካ ውስጥ ሰራተኛ ያደርጋቸዋል። ፋብሪካ ውስጥ ሰራተኛ ሆናችሁ አንድ ተራ ሰራተኛ ሆናችሁ እዛ ፋብሪካ ውስጥ እሱን ፋብሪካ የምታገለግሉት እንደራሳችሁ ፋብሪካ እንደሆነ እግዚአብሔር ይመለከታል። ፋብሪካው የሰው ነው።
እናንተ ደሞዝተኛ ናችሁ፣ ተከፍሏችሁ ትሰራላችሁ። ግን የምትሰሩት እንደ ተቀጣሪ ነው ወይስ እንደ ባለቤት ነው? ለሰው ስትሰሩ፣ ለዛ ፋብሪካ ስትሰሩ፣ ተቀጥራችሁ በምትሰሩበት ቦታ ላይ፣ በየትኛውም ቦታ ላይ፣ ስራ በምትሰሩበት ቦታ ላይ በምን አይነት ልብ ትሰራላችሁ? ደስ እያላችሁ ነው የምትሰሩት? እንደ ራሳችሁ ነገር ተሰምቷችሁ ነው የምትሰሩት? እግዚአብሔርን እያገለገላችሁት እንደሆነ እየተሰማችሁ ነው የምትሰሩት ወይስ አይደለም? እግዚአብሔር ይህንን ቼክ ያደርጋል። ብዙ ፋብሪካ የኖራቸው ሰዎች፣ ፋብሪካ ያላቸው ሰዎች እንዴት ፋብሪካ እንዳላቸው ሲመሰክሩ እንደዚህ ይላሉ። እኔ የሆነ ፋብሪካ ውስጥ ተቀጥሬ ስሰራ በጣም ታማኝና ታታሪ ሰራተኛ ነበርኩኝ ያሉ ነግሯቸዋል። ሰዎች ስለነሱ ሲናገሩ ዋው እነርሱ እኮ እንዴት አይነት ጠንካራ ሰራተኛ እንደነበሩ ብለው ይነግሯቸዋል። መጨረሻ ላይ ግን ፋብሪካ እግዚአብሔር ኦን እንዲያደርጉ ያደርጋቸዋል። ምናቸውን ተመልክቶ? ትጋታቸውን ተመልክቶ፣ ታማኝነታቸውን ተመልክቶ በታማኝነት ከማገልገላቸው የተነሳ እግዚአብሔር በትልቅ ቦታ ላይ ሲሾማቸውና የራሳቸውን ፋብሪካ ሲሰጣቸው መጽሐፍ ቅዱስ ውስጥ እና በሌሎች ነገሮች ቦታዎች ላይ ምስክርነቶች ላይ አስተውለናል። ብዙ እግዚአብሔር ፎቅ ቤት ከመስጠቱ በፊት ግንበኛ አድርጎ ይለካል። ግንበኛ ያደርጋል። ግንበኛ አድርጎ ግንቡን እንዴት ነው የምትገነባው? እኔ ቀን አበለል ስጠኝ፣ 500 ብር ስጠኝ፣ 1000 ብር ስጠኝ፣ እሷን ነው የምቀበለው። ባጣምመውም ባበላሸውም ገንዘብ ላይ ነው ትኩረቱ ወይስ በትክክል ትሰራለህ? ታማኝ ሆነ አለቃ ስላየና ስላላየ ነው የምትሰራው ወይስ እግዚአብሔር እያየ እንደሆነ የተሰማህ ነው የምትሰራው? እግዚአብሔር ይህንን ቼክ ያደርጋል። ስለዚህ ይሄ ሎጂክ መጽሐፍ ቅዱስ ውስጥ በእግዚአብሔር ሐሳብ እግዚአብሔር ሰዎችን ሲያዘጋጅ መጀመሪያ በጣም ዝቅተኛ ቦታ ላይ ያስቀምጣቸዋል። እዛ ዝቅተኛ ቦታ ላይ በታማኝነት የሚያገለግሉ ሰዎችን ወደ ከፍተኛ ቦታ ላይ ይወስዳቸዋል። ለምን? በጥቂቱ ታምነሃልና በብዙ ሾሜሃለሁ ይለዋል። የእግዚአብሔር ሐሳብ የእግዚአብሔር አጀንዳ ይሄ ነው። ከዚህ የተነሳ ነው በትንሽ ነገር የታመነ በትልቁም ይታመናል። በትንሹ ያልታመነ ግን በትልቁ አይታመን። በትንሽ ካልታመነ የሰው ልጅ በትልቅ ነገር ልታመን አይችልም። ሌባ መጀመሪያ መርፌ ነው የሚሰርቀው ይባላል፣ ወይም ደግሞ እንቁላል ነው የሚሰርቀው ይባላል። ሌብነትን ሲጀምር ከእንቁላል ነው የጀመረው ይባላል። ስለዚህ ለእንቁላል ታማኝ ያልሆነ ሰው መኪና ቢያገኝ የማይሰርቅበት ምንም ምክንያት የለም። ቤት ቢያገኝ የማይሰርቅበት ምክንያት የለም። ካሜራ ቢያገኝ የማይሰርቅበት ምክንያት የለም። ትልቅ ነገር ትልቅ ብር ቢያገኝ የማይሰርቅበት ምንም አይነት ምክንያት የለም። ሌብነትን የተለማመደው በትንሽ ነገር ስለሆነ፣ ስለዚህ በትንሹ ታማኝ አይደለም። ትልቅም ነገር ካገኘ ታማኝ አይደለም። የለመደች ስለሆነ እኛስ በትጋት እየሰራን ነው። እግዚአብሔርን በታማኝነት ነው የምናገለግለው። በምናገለግልበት ቦታ ላይ ሁሉ እግዚአብሔር ባስቀመጠን ቦታ ላይ ሁሉ በቤታችን ውስጥ ሁሉ ትዳራችንን ስናገለግል ልጆቻችንን ስናገለግላቸው እንዴት ነው የምናገለግለው? እግዚአብሔር ይመለከታል። አንዳንድ ሰዎችን ለአገር መሪነት ለትልቅ ስልጣን የሾማቸው ቤተሰብን እንዴት እንደሚመሩ ከተመለከተ በኋላ ነው። የሆነ ቦታ ላይ የሚሰሩበት መስሪያ ቤት ላይ የሚመሩትን ትንሹን ግሩፕ 100 ሰው 2 ሰውን ከተመለከተ በኋላ ነው ለሚሊዮኖች የሾማቸው። እግዚአብሔር ተመልክቷቸው አይቷቸው ታማኝነታቸውን ተመልክቶ በጥቂቱ የታመኑ ሰዎችን በብዙ ላይ ይሾማቸዋል። ስለዚህ የእግዚአብሔር አጀንዳ የእግዚአብሔር ሐሳብ ይሄ ነው እና በዚህ ውስጥ እግዚአብሔር እንደዚህ ይላል። አሁን እንግዲህ የእግዚአብሔር ቃል በዚህ ስፍራ ላይ እንደዚህ ነው የሚለው። አሁን በዚህ ዓለም ሀብት ተመልከቱ፣ በደንብ እንድትሰሙ ይፈልጋል። በዚህ ዓለም ሀብት ካልታመናችሁ፣ በርካሹ ሀብት ታይቶ በሚጠፋው ሀብት ክርስቶስ ኢየሱስ ወደዚህ ሲመጣ ሁሉም በአንድ ጊዜ ተጠቅልሎ በሚጠፋው ሀብት ላይ ካልታመናችሁ በትልቁ ሀብት ላይ በእውነተኛው ሀብት ላይ በመንፈሳዊ ሀብት ላይማ እንዴት ሊሾማችሁ ይችላል? ይኸውላችሁ በጣም የቤተ ክርስቲያን ችግር ይሄ ነው። የአማኝ ችግር ይሄ ነው። የእኛ ችግር ይሄ ነው። በምድራዊ ነገር ላይ በሚጠፋው ነገር ላይ ታማኝ ካልሆንን በመንፈሳዊ ነገር ላይ እንዴት አድርጎ እግዚአብሔር እንዲሾመን እንፈልጋለን? እግዚአብሔር በመረጠው ሕዝብ ላይ ልንሾም እኮ መጀመሪያ ባልመረጠው ላይ ታማኝ ሆነን መገኘት አለብን። ክርስቲያን አማኝ ክርስቶስን የሚመስል ሰው ለአይዛብም ታማኝ ነው። በነገራችን ለአይዛብ ታማኝ ነው። በምድር ላይ ሲንቀሳቀስ በእያንዳንዱ እንቅስቃሴ ላይ ታማኝ ነው። በኑሮው ታማኝ ነው። በስራው ታማኝ ነው። በእያንዳንዱ ነገሩ ታማኝ ከመሆኑ የተነሳ ያ ታማኝ ባሪያ በእግዚአብሔር ፊት በመንፈሳዊ ነገር በትልቅ ቦታ ላይ ይሾማል። በምድራዊ በሚጠፋው ነገር ላይ መታመን ያቃታችሁ እንደሆነ እንዴት አድርጋችሁ በመንፈሳዊ ነገር ላይ ደግሞ እናንተ ታምናችሁ ልትሾሙ ትችላላችሁ ይላል። በሚጠፋው ነገር
ታይቶ የሚጠፋ ነገር እንደዚህ አይነት ጠረጴዛዎች፣ ቤቶች፣ መኪኖች፣ ንብረቶች በምድር ላይ የምናፈራቸው ነገሮች ሁሉ እነኛ አንድ ጊዜ ታይተው የሚጠፉ ነገሮች ናቸው። ዓለማዊ ነገሮች ናቸው። በዚህ ምድር ላይ የሚቀሩ ነገሮች ናቸው። ወይስ ግን የማይቀር ነገር ግን አለ። የዘላለም ሕይወት አለ። ስለዚህ ቤተክርስቲያን ውስጥ እግዚአብሔር የሚሰጠን ነገር ሁሉ በቤተክርስቲያን ውስጥ የዘላለምን ሕይወት ሰዎች እንዲያገኙ የምናደርግበትና ለዘላለም ሕይወት ወንጌል ደግሞ ሰዎች እንዲዘጋጁ የምናስተምርበት ነው። ስለዚህ እነዚህ አይነት አስተማሪዎችን ለመሾም እንደዚህ አይነት ነቢያትን ለመሾም እንደዚህ አይነት ፓስተሮችን ለመሾም እና ታዲያ በምን መልኩ ነው ልንሾም የምንችለው? እግዚአብሔር እንዴት አድርጎ ይሾመናል? አልታመንም። ብዙ ሰዎች በጣም ጸሎት ጸልያሉ፣ ብዙ ሰዎች ብዙ አይነት ጸጋ እንዲፈስባቸው ጸልያሉ፣ ግን ታማኝ አይደሉም። እግዚአብሔር ደግሞ ጸጋውን አያፈስም። ለምን? ታማኝ ስላልሆኑ። ይሄንን ነው የሚናገረው። ሕዝቤን ለማገልገል እኮ ታማኝ አይደላችሁም እያለ ነው። ታማኝ አይደላችሁም። ጸጋውን የሚሰጠው እሱ ስለሆነ የጸጋ ስጦታዎች በእግዚአብሔር እጅ ላይ ያሉ እግዚአብሔር እንደወደደና እንደፈቀደ ለእኛ የሚሰጠን ስለሆኑ እና እነኛን ጸጋ ስጦታዎች እግዚአብሔር መስጠት ሲፈልግ እኛ ግን በትንሹ ነገር ታማኝ ሆነን ስላልተገኘንለት ትልቁን ነገር ከሰጠንማ እንዴት አድርገን ታማኝ ልንሆንለት እንችላለን? ከዚህ የተነሳ እግዚአብሔር ታማኝ ስላልሆንን ትልቁን ነገር ሲከለክለን፣ መንፈሳዊውን ነገር ሲከለክለን፣ የሰማዩን ነገር ሲከለክለን፣ የበለጠውን ነገር ሲከለክለን እንመለከታለን። ለእኛው ጥቅም ነው። አንችልም፣ መሸከም ስለማንችል ችግራችን መሸከም አለመቻል። አቅም የለንም። ጳውሎስ ከተሰጠኝ ከመገለጥ ጸጋ እየተነሳ እንዳልታበይ የሥጋዬን መጎሸሚያ ሰጠኝ ይላል። ሰጠኝ በቃ እንዳልታበይ። ምናልባት አንዳንድ ጊዜ ታውቃላችሁ እግዚአብሔር የጸጋ ስጦታዎችን ሁሉ ቢያፈስልን ቤቱም አያስገባንም። በቃ ኩራታችንን መከራን አንጠቀምበት፣ እንሸጠዋለን። አሁን በዚህ ዘመን እንደሚሸጥ ሰዎች እንደሚሸጡት የጸጋ ስጦታዎችን ለሽያጭ ያቀረቡ አሉ። በተሰጣቸው ጸጋ ስጦታዎች ገንዘብ መስራት የሚፈልጉ አሉ። መጽሐፍ ቅዱስ ማቴዎስ ላይ ሲናገር ግን በነፃ የተቀበላችሁትን በነፃ ስጡ ይለናል። እግዚአብሔር ታማኝነታችንን ይፈትሻል። በጥቂት የታመነ ነው በብዙ የሚሾመው። በሌላው ሰው ሀብት ካልታመናችሁ የራሳችሁ የሆነውን ሀብት ማን ይሰጣችኋል? ያው ተመልከቷል። እግዚአብሔር ቤት ከመስጠቱ በፊት የቤት ሰራተኛ ያደርጋል። የቤት ሰራተኛ ሆነ። እንዴት ነው የቤት ሰራተኛው የምትሰራው? እንደ ራሷ ቤት ነው የኔ ቤት ነው ብላ ነው ወይስ የሰው ቤት ነው ተቀጥሬ ነው ደሞዜ ይሄን ያክል ነው 3000 ነው 4000 ነው 5000 ነው የሚነጋባኝ አንዱን አፈሳለሁ አንዱን በትናለሁ ምናምን ብትል የራሷን ኑሮ እየበተነችው ነው። የራሷን ቤት እየወደነው የራሷን ቤት እያፈረሰችው። አንድ አትክልተኛ አትክልት እየኮተኮተ እያስተካከለ አትክልቱን ይቆነጥጠዋል። እንደዚህ እንድች ያረጋው የሆነ ነገሩን ይሰብረዋል። እና እኔ ምን ያው የሚከፈለኝ ያው 1000 ብር ነው 1500 ብር ነው ምንም የሚቀየር ነገር የለም ይላል። እሱ ግን ነገ የሚኖረውን የራሱን ሀብት እንዳይኖር እያደረገ ነው። ሰውየው አይጎዳም። የኛው አትክልት ቢደርቅበት ሌላ አትክልት ሊገዛ ይችላል። በሰው ነገር ነው ለምለካችሁ እኮ እያለ ነው እግዚአብሔር። በሰው ነገር ትለካላችሁ። የሰው ነገር እንድታስተዳድሩ ይሰጣችሁና ትለካላችሁ። ድመት እንደዚህ ያለች የሚባል ተረት አለ። ያው ታውቃላችሁ። ያው በገሌ ነው። ለእኔ ጋር የሚቀየር ነገር የለም። እኔ ጋር የሚለወጥ ነገር የለም። እዛ ዘነበ እዚህ ምን አለ ትላለች አለ እና እኔ ያው በገሌ ነው አለች። ከብቶች ቢጨመሩ ምንም ቢሆንም ያው እኔ የምጠጣው በዚች ያው በገሌ ነው የሚሰጠኝ። እኔ በኩባያ አይሰጠኝ፣ በጆግ አይሰጠኝም ትላለች አለ። አሁን ፖይንቱ ምን መሰላችሁ? ትጋት የሚታየው ታማኝነት የሚታየው በሰው ነገር ላይ ሲሆን ነው። በሰው ነገር ላይ ያልታመነ በራሱ ነገር ላይ አይታመንም ነው የሚለው መጽሐፍ። በሰው ነገር ላይ ካልታመነ ይሄ በደንብ ተቀጥረን ለምንሰራ ሰዎች የተለያዩ ቦታዎች ላይ ተቀጥረን ለምንሰራ ሰዎች ለተለያዩ ሰዎች ስራ ለምንሰራላቸው ሰዎች ተከፍሎ የምንሰራ ሰዎች እንደራሳችን ስራ ነው መስራት ያለበት። መጽሐፍ ቅዱስ ይሄንን ነው የሚነግረን። ታማኝ ያልሆነ ሰው የእግዚአብሔር ንብረት እኮ ለኛ አይደለም እኮ ለኛ ሲሰጠን የእግዚአብሔር ንብረት በአደራ እየሰጠን ነው። እግዚአብሔር በአደራ አስተዳድሩልኝ ብሎ ነው የሚሰጠው። በአደራ በትክክል የማናስተዳድር ከሆነ እሱ ንብረት ይወስድብናል። ታማኝ አይደለንማ። ሲጀመር ታማኝ ስላልሆነን አይሰጠንም። በአንድ አጋጣሚ እጃችሁ ላይ ከገባ ግን ንብረቱ እግዚአብሔር እንደሆነ ይሰማችሁ፣ ሀብቱ እግዚአብሔር እንደሆነ ተሰማችሁ፣ ልጆቻችሁ እግዚአብሔር እንደሆኑ ይሰማችሁ፣ ቤታችሁ እግዚአብሔር እንደሆነ ይሰማችሁ። ይሄ ካልተሰማችሁ ግን ከንቱ ነው። ምክንያቱም እግዚአብሔር የሚሰጠንን ነገር በትክክል እንድናስተዳድር ነው የሚሰጠን። እግዚአብሔር ደግሞ ይፈትነንና
የሰውን ነገር በትክክል እያስተዳደረን እንዳልሆነ ይፈትንና የራሳቸውን በሰጣቸው በትክክል ስለማስተዳድሩልኝ ስለዚህ እነዚህ ምንድናቸው ታማኝ አገልጋይ አይደሉም ብሎ ይሰርዘናል። አሁን እየተመለከትን ያለነው ስለ ጥሩ ተመሪ ነው። ጥሩ ተከታይ መሪ መሆን የሚችለው ጥሩ ተከታይ ነው። ጥሩ ተከታይ የወደፊት መሪ ነው። አንድ መሪ ደግሞ ጥሩ ተከታይ ማፍራት አለበት። ስለዚህ አሁን እኛ ጥሩ ተከታይ ነን ወይ? ጥሩ ተከታይ ነን ወይ? ለመሪነት የሚሾማቸው ሰዎች ምንድናቸው? ጥሩ ተከታይ ናቸው ማለት። እግዚአብሔር ለመሪነት የሚሾማቸው ሰዎች ጥሩ ተከታይ ናቸው። የሆነ ቦታ ላይ ቁጭ ብለው የሚማሩ ሰዎች ናቸው። ያልተማረ ሰው ያላችሁ አሁን በደንብ ስሙን። አሁን አገልጋይ መሆን የምትፈልጉ ሰዎች በደንብ ትማራላችሁ። በደንብ የሚማርን ሰው ነው እግዚአብሔር ወደ አገልግሎት የሚሾመው። ካልተማርን አይሆንማ። አይሆን። ብዙ ሰዎች ማገልገል ይፈልጋሉ፣ መማር ግን አይፈልጉም። ምን ሊያገለግሉ ነው? መማር አይፈልጉም፣ ማገልገል ግን ይፈልጋሉ። በምንድን ነው የምናገለግል? ትምህርት ያስፈልገናል፣ እውቀት ያስፈልገናል። ቁጭ ብሎ የተማረ ሰው እንመለከታለን። እስቲ አሁን ከማቴዎስ ወንጌል ምዕራፍ 20 ቁጥር 26 እስከ 28 ያለውን ሐሳብ እንመልከት። በእናንተ መካከል ግን እንዲህ መሆን የለበትም። ከእናንተ ትልቅ መሆን የሚፈልግ አገልጋዮቹ ይሁን፣ የበላይም ለመሆን የሚሻም እናንተ በታች ይሁን። የሰው ልጅ እንዲያገለግሉት ሳይሆን ለማገልገል ነፍሱ ለብዙዎች ቤዛ አድርጎ ለመስጠት መጥቷልና። መጀመሪያ ትልቅ መሆን የሚፈልግ ትንሽ ሆኖ ያገልግል። ፑልፒት መያዝ የሚፈልግ መድረክ መያዝ የሚፈልግ ሰው መጀመሪያ ከፊት ቁጭ ብሎ ይማር። በተማርነው ልክ፣ በገባን ልክ፣ በእውቀታችን ልክ፣ በተከተልነው ልክ ነው ወደፊት የምንመጣው፣ ወደ አለቅነት የምንመጣው፣ እግዚአብሔርን ወደ ማገልገል የምንመጣው። ክርስቶስ ኢየሱስ ምንድነው ያደረገው? ዝቅ ብሎ አገለገለ። ከዛ እግዚአብሔር ከፍ አደረገው። ዝቅ ብሎ አገለገለ። ስለዚህ ከሁላችሁም ትልቅ መሆን የሚፈልገው ትንሽ ይሁን፣ ዝቅ ብሎ ያገልግል። ክርስቶስ ኢየሱስ እኮ እግር ሲያጥብ የዚህ ምሳሌ ነበረ። እግር ያጠበበት ምክንያት የዚህ ምሳሌ ነው። አገልጋይነት የሚል ሴንስ፣ አገልጋይነት። አገልጋይ ነው ተገልጋይ የሚሆን፣ አገልጋይ ነው የሚከብረው፣ አገልጋይ ነው አለቃ የሚሆን፣ አገልጋይ ነው የሚሾመው። መጀመሪያ ያገለገለ ሰው፣ በትንሽ ነገር ያገለገለ ሰው፣ ዝቅ ባለ ስፍራ ያገለገለ ሰው። ክርስቶስ ኢየሱስ ዝቅ በሉ ማለት፣ ሀምብል ሁኑ ማለት ይህ ነው። ዝቅ ብላችሁ እግር ጠቡ ሀምብልነቱን ለማሳየት ነው የፈለገው። ዕብራውያን ምዕራፍ 13 ቁጥር 17 ላይ መጽሐፍ ቅዱስ ሲናገር ዕብራውያን 13 ቁጥር 17 ላይ እንደዚህ ይላል። ይህን በደንብ እንድትሰሙ ይፈልጋለሁ። ለመሪዎቻችሁ ታዘዙ። አሁን ነውላችሁ ለመሪው የሚታዘዝ ነው ነገ መሪ መሆን የሚችል። ለመሪው የማይታዘዝ ሰው መሪ መሆን አይችልም። ለመሪዎቻችሁ ታዘዙ። ለመሪው የማይታዘዝ ሰው መሪ መሆን አይችልም። ለምሳሌ የአንድ ሀገር ጠቅላይ ሚኒስተር ኔክስት ጠቅላይ ሚኒስተርን ኦልሬዲ ያውቀዋል ብዬ አስባለሁ። ካሉት ሰራተኞቹ መካከል በቅርበት አብሮ ከሚሰራቸው ሰዎች መካከል ታታሪውን ሰራተኛ ያውቃል፣ ታዛዡን ሰራተኛ ያውቃል። ያ ታዛዡ ሰራተኛ ማለት ነው የሚቀጥለው ጠቅላይ ሚኒስተር። ስለዚህ ለመሪዎቻችሁ ታዘዙ። ለመሪው የሚታዘዝ የሚቀጥለው መሪ ነው ማለት። ከሱ ቀጥሎ የሚመራው ማለት ወይም ደግሞ ከሱ ቀጥሎ ታማኝ ሆኖ በእግዚአብሔር ፊትና በሕዝብ ፊት የሚሾመው መሪ ማለት እሱ መሪ ነው። ከዛ ተገዙላቸው፣ ሰሚት አድርጉ ማለት ነው። ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው። ይኸውላችሁ መሪዎች በብርቱ የሚያስጠይቃቸው ጉዳይ አለባቸው። ምክንያቱም ስለ ምእመኑ ስለ ነፍስ ጉዳይ ይተጋሉ። ስለ ነፍስ ጉዳይ ምእመኑን ስለ ማዳን ስለ ማነጽ ጉዳይ ምእመኑ በተኩላ እንዳይበላ ቀን ሌት ይተጋሉ፣ ይለፋሉ፣ ይደክማሉ፣ ይጥራሉ፣ ከእግዚአብሔር ጋር ይነጋገራሉ፣ ይጸልያሉ። ስለዚህ ለነሱ ታዘዙ። እሾህ አትሁኑባቸው፣ እሾህ አትሁኑ፣ ታዘዙ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው። መሪዎች ስራቸውን በደስታ ማከናወን የሚችሉት ከስር ያሉቱ በደንብ የሚታዘዙ ከሆነ ነው። እነሱ ሾክ ሆኖ የሚያስቸግሩ ከሆነ በደስታ ስራቸውን መከወን አይችሉም። በደስታ መከወን ካልቻሉ ደግሞ መስጠት ያለባቸውን ያክል መስጠት አይችሉም። የእግዚአብሔርን ድምፅ ሰምተው ማቅረብ አይችሉም። የእግዚአብሔርን ድምፅ ሰምተው መገሰጽ አይችሉም። አሜን በሉ እያሉ ያስጨንቋቸዋል። አንዴ ቆሙ አንዴ ቁጭ በሉ እያሉ ያስጨንቋቸዋል። ግራ እያጋቡ ያስጨንቋቸዋል። እንደዛ እንዳይሆን መገዛት አለብን። መሪዎችን መታዘዝ አለብን።
መታዘዝ አለብን። ነገ መሪ ለመሆን እቅድ ካለን መሪ ከፊት መሆን ወንጌልን ለመምራት ወንጌላውያን ለመምራት ከፊት ሆነን እየመራን የእግዚአብሔርን መንግስት ወደኛ የምናቀርብበትን ጊዜ ለማፋጠን ከፊት ሆነን ለመምራት እቅድ ያለን ሰዎች ካሁኑ መዘጋጀት አለብን ማለት ነው። እዚህ ጋር እንደዚህ ይላል፣ ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለዚያስ አይበጃችሁ። ተመልከቱ፣ ይሄ አለዛ አይበጃችሁ ፕሮሚስ አለ። አለዛ ካልታዘዛችሁ ራሳችሁ አይበጃችሁ። ሰምታችሁታል። ካልታዘዝን አይበጀንም። ከዚህ ቀደም ታውቃላችሁ፣ እናትና አባትን አክብር የሚለው ትእዛዝ ላይ አንድ ፕሮሚስ አለ። እናትና አባትን አክብር ካለ በኋላ ቀጥሎ ምንድን ነው የሚለው? በምድር ላይ እድሜ እንዲረዝም አባትና እናትን አክብር። በቃ መከበር አለባቸው። ይሄም እንደዚሁ ነው። መሪህን አክብር። ከዛ ምን እንዲያደርግልህ? እንዲበጅህ፣ አንተም እንዲበጅህ፣ መንገድ እንዲቀናልህ፣ ጎበዝ መሪ እንድትሆን፣ ያለ ቻሌንጅ መምራት እንድትችል ይህንን አድርጉ። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ለራሳችሁና መንፈስ ቅዱስ ኤጲስቆጶሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን በደንብ አድርጋችሁ ጠብቁ። ይኸውላችሁ እዚህ ጋር ቤተክርስቲያንን ለምን ጠብቁ እንደሚል ታውቃላችሁ? ገላትያ ምዕራፍ 5 ከ19 እስከ 21 ላይ የሥጋ ፍሬ ብሎ ያስቀመጣቸው ነገሮች አሉ። የሥጋ ፍሬ፣ እነኚህ የሥጋ ፍሬዎች ቤተክርስቲያን ውስጥ ይገቡና ህዝቡን ስለሚበትኑ፣ ህዝቡን ስለሚበሉ፣ ስለዚህ ምን አድርጉ? ቤተክርስቲያንን በገዛ ደሙ ክርስቶስ ኢየሱስ የዋጃትን ቤተክርስቲያንን ጠብቁ። ይሄ ለምእመን የተሰጠ ለመሪዎች የተሰጠ ስልጣን ሳይሆን ኃላፊነት አካውንታቢሊቲም ነው። ደግሞ ተጠያቂነት አለበት። አሁን ምንድን ነው የሥጋ ፍሬዎችን ሁላችሁ ዝሙትን ይዞ ይገባሉ፣ እርኩሰትን ይዞ ይገባሉ፣ መዳራትን ይዞ ይገባሉ፣ ጣዖት ማምለክን ይዞ ይገባሉ፣ ሟርትን ይዞ ይመጣሉ፣ ጥላቻን ይዞ ይመጣሉ፣ ጠብን ይዞ ይመጣሉ፣ ቅናትን ይዞ ይመጣሉ፣ ቁጣን ይዞ ይመጣሉ፣ ራስ ወዳድነትን ይዞ ይመጣሉ፣ መለያየትን ይዞ ይመጣሉ፣ አድመኝነትን ይዞ ይመጣሉ፣ ምቀኝነትን ይዞ ይመጣሉ፣ ስካሪን ይዞ ይመጣሉ፣ ዘፋኝነትን ይዞ ይመጣሉ። እንደዚሁም ደግሞ እነዚህን የመሳሰሉትን ነገሮች ይዘው ቤተክርስቲያን ውስጥ ይገባል። አድመኝነት ገብቷቸዋል። አድማ ማድረግ እንዳትገቡ፣ እዛ ቤተክርስቲያን እንዳትገቡ ከመሪው ጋር ከተጣሉ፣ ከአንድ ሽማግሌ ጋር ከተጣሉ፣ ከአንድ አገልጋይ ጋር ከተጣሉ እንዳትሄዱ፣ ሰዎች እንዳይገቡ ያደርጋሉ። የእግዚአብሔርን ቃል እንዳይሰሙ ያደርጋሉ። ነፃ እንዳይወጡ ያደርጋሉ። እዛ ከምትሄጂ እዛ ብትሄጂ፣ እዛ ጋር ብዙ ጫጫታ አለ፣ ብዙ እልልታ ጭብጨባ አለ። ቅድመታችን እንደተናገረችው ነው። አጋንንቱ ግን አጨብጭቦ ይመለሳል አብሮ። ከዛስ ማታ ይቀጠቅጣል። እንደዛ መለያየትን ደግሞ የሚፈጥሩ አሉ። በዘር የሚለያዩ አሉ። ክርስቶስ ኢየሱስ በደሙ ከዋጀን በኋላ ከእንደገና በዘር አንተንትን ብለው እርስ በርስ ቤተክርስቲያን ውስጥ መለያየትን የሚፈጥሩ ሰዎች አሉ። እነኚህ ሰዎች ሲገቡ አድመኝነትን፣ መለያየትን የሚያመጡ ራስ ወዳድ ሰዎች፣ ቁጣ፣ ቅናት ያለባቸው፣ ጠብጫሪ ደግሞ ጠብ የሚጭሩ ጠበኞች በዚህና ሲገባ ራሱ ለማንም ተኮሳት የእግዚአብሔርን ሕዝብ ነው እንደዚህ የሚታየው። የእግዚአብሔር ሕዝብ እንደሱ አይታይ። በፈገግታ በደስታ እነኚህን ሰዎች ለዛ ነው ሞር ኦፍ ዲዘርንመንት የስፒሪት የምንፈልገው። የዲዘርኒንግ ስፒሪት የምንፈልግበት ምክንያቱ እሱ ነው። እግዚአብሔር ዲዘርኒንግ ስፒሪትን የሰጠበት ምክንያት ያ መንፈስ ከማን ነው የሚለውን ለይተን እንድናወጣ ነው። እርሱ መንፈስ ሲወጣ ሲለይ መንፈሱ የሥጋ መንፈስ ነው። ስለዚህ ያንን ታስወጣላችሁ። አታስወጡም ካለ ደግሞ እሱ ይሄዳል። ችግር የለም። በቃ በጎቹ ይተርፋሉ ማለት ነው። ከዚህ የተነሳ ነው ክርስቶስ ኢየሱስ በገዛ ደሙ የዋጃትን ቤተክርስቲያን ጠብቁ። አንዳንድ ምሳሌዎችን እንመልከት። ጥቂት ምሳሌዎችን 1-3 ምሳሌዎችን ተናግሬ ጨርሳለሁ። ጥሩ ተከታይ ሆነው መሪ ከሆኑ ምሳሌዎች በመጽሐፍ ቅዱስ ከሚገኙ ውስጥ አንዱን ለምሳሌ ክርስቶስ ኢየሱስን እንመልከት። ክርስቶስ ኢየሱስ ስለ ራሱ ሲናገር ዮሐንስ ምዕራፍ 5 ቁጥር 30 ላይ ስለ ራሱ ሲናገር ክርስቶስ ኢየሱስ እንደዚህ ይላል። በክርስቶስ ኢየሱስ ዘንድ የአስተሳሰብ ምን አይነት አስተሳሰብ መሰላችሁ? አሁን ተመልከቱ። ቀጥሎ ያለው እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። እርሱ ከሰማይ አምላክ ወደ ምድር ሰው ሆኖ ኢንካርኔት ለማድረግ ሰው ሆኖ ለመፈጠር እንደኔና እንደናንተ አይነት ስጋ ይሄንን ስጋ ለመልበስ ወደ ምድር መውረድን
ውርደት አድርጎ አልቆጠረው። የእግዚአብሔርን ፈቃድ መፈጸም ፈለገ። ወደ ምድር መውረድን ውርደት አድርጎ አልቆጠረው። አምላክ ለምን ወርደ? አልወርድም ማለት መብቱ ነው። ይወቁ፣ አልወርድም ማለት ይችል ነበር። ለዚህ ነው ይሄ ጽሑፍ የተጻፈው። ይሄ መጽሐፍ የተጻፈበት ምክንያት፣ ይሄ ሐሳብ ተጻፈው ለዛ። ክርስቶስ አልወርድም ብል ኖሮ እኛ እንድንም ነበረ። በቃ ከአባቱ ጋር መተካከልን አልወደደም። ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ፣ የአገልጋይ መልክ ይዞ፣ የባሪያን መልክ ይዞ በሰው አምሳል ተገኝቶ፣ በእኔና በእናንተ አምሳል ተገኝቶ ማለት ይሄንን ስጋ ለብሶ ቢቆነጠጥ የሚያመውን ቢገረፍ የሚያመውን ስጋ ለብሶ እንደኔና እንደናንተ አይነት አይምሮ ኖሮት እጅና እግር ኖሮት ራሱን ባዶ አደረገ። ራሱን ባዶ አደረገ። አምላክ እንዳልሆነ ሰው ሆነ ማለት ራሱን ባዶ አደረገ። አምላክ ነው፣ ግን አምላክ እንዳልሆነ ራሱን ባዶ አደረገ። ሰው ሆኖም ተገልጦም ራሱን ዝቅ አደረገ፣ እስከ ሞት፣ ያውም በመስቀል እስከ መሞት ድረስ ታዛዥ ሆነ። የውርደት ሞት እስከ መሞት ድረስ ክርስቶስ ኢየሱስ ታዛዥ ሆነ። የውርደት ሞት በጣም ነው የሚገርም። አምላክ የውርደት ሞት፣ ሰው ከመሆንም ያለፈ የውርደት ሞት እስከ መሞት ድረስ ምን ሆነ? ታዛዥ ሆነ። ታዛዥ ሆነ። ከዛስ እንደዚህ ስለሆነ ምን ሆነ? አሁን ፖይንቱ ለማስተማር የፈለግኩት ዛሬ መንፈስ ቅዱስ ሊነግረን የፈለገው ምንድን ነው? ዝቅ ካላችሁ በኋላ ከፍ ትላላችሁ። ጥሩ ተመሪ ከሆናችሁ ጎበዝ መሪ ናችሁ። እናንተ ናችሁ መሪ የሚሆኑት። አሁን ኢየሱስ ክርስቶስ ራሱን ዝቅ ስላደረገ እግዚአብሔር ምን አደረገው? ቁጥር 9 ላይ ስንመጣ ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ስም ሰጠው፣ ይኸውም በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ኢየሱስ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ የመሰክር ዘንድ ነው። እና ከፍ ከፍ አደረገው። ኢየሱስ ክርስቶስን ከፍ ከፍ አደረገው። ዝቅ ማለት ከፍታ አለው። ጥሩ ተመሪ መሆን መርድነት አለ። በደንብ መማር ማስተማር አለ። በደንብ መመልከት መፍረድ አለ። በደንብ የሚመለከት ሰው፣ በደንብ የሚያስተውል ሰው አንድ ቀን የፍርድ ዙፋን ለሚቀመጠው እሱ ነው። በደንብ ነው የሚያስተውል፣ አስተዋይ ነው። ሁለተኛው የጌታ ኢየሱስ ክርስቶስ ደቀ መዛሙርት ናቸው። የጌታ ኢየሱስ ክርስቶስ ደቀ መዛሙርት ከነኛ ውስጥ ደግሞ አፖይንትድ የሆኑት ሐዋርያቱ 12ቱን ከተመለከታቸው ከክርስቶስ ኢየሱስ ስር ሆኖ እያንዳንዱን ነገር ተምረውታል። ቁጭ ብለው ተምረዋል። በደንብ አድርገው ተምረዋል። በደንብ አድርገው ተምረዋል። ታዲያ እነኚህ ሰዎች ለምን እየተዘጋጁ ነበር? በመማራቸው ውስጥ ለመሪነት እየተዘጋጁ ነበረ። በማስተማር ውስጥ ኢየሱስ ክርስቶስ ለመሪነት እያዘጋጃቸው፣ እነሱ ደግሞ በመማር ውስጥ ለመሪነት እየተዘጋጁ ነበር። ከዛ በኋላ ምን አደረጋቸው? 12ቱን ሾማቸው። ከሾማቸው በኋላ ሄደ። እሱ ከሄደ በኋላ የበዓለ ሃምሳ ቀን መንፈስ ቅዱስ መጣ። ከዛ በኋላ እነኛ ሰዎች ሁሉ ምንድነው የሆኑት? መሪ ሆኑ። የወንጌል መሪ በእነኛ በ12ቱ ነው። እነሱ ሲጀመር የተመረጡት 12ቱ በእስራኤል ነገድ ቁጥር ነበር። ነገድ ልክ በ12ቱ ነገድ ልክ 12 ተመረጡ። 12ቱም ናቸው ወንጌል ወደ ዓለም ሁሉ እንዲስፋፋ ያደረጉት። ስለዚህ እግዚአብሔር ሲያስተምር፣ ሲመክር፣ ሲነግር እየፈለገን ነው ነገ ለትልቅ ቦታ ለትልቅ ዓላማ። ቁጭ ብለን ከእግዚአብሔር እጅ መማር፣ ከእግዚአብሔር እግር ስር መማርን ማወቅ አለብን። ጳውሎስ ሲናገር እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰል። ክርስቶስን መስያለሁ። ለምን? ክርስቶስን መስያለሁ። በቃ ከክርስቶስ ተምሬያለሁ። በደንብ ከክርስቶስ ተምሬያለሁ። አሁን ደግሞ ምን ሆኛለሁ? መሪ ሆኛለሁ። ምን ስለሆንኩኝ? ስለተማርኩኝ መሪ ሆኛለሁ። ስለተማርኩኝ ከክርስቶስ እግር ስር ቁጭ ብዬ ስለተማርኩኝ መሪ ሆኛለሁ። እናንተም እኔን ምሰሉ። እናንተ ከማን ተማሩ? አሁን ደግሞ ከእኔ ተማሩ ውስጥ ተማሩ እያላቸው። ጢሞቴዎስን ስንመለከት ጢሞቴዎስ ከሐዋርያ ጳውሎስ እግር ስር ሆኖ ለ20 ዓመታት ያክል ተምሯል። ለ20 ዓመት አገልግሎታል። ጳውሎስን ያገለገለው። ጳውሎስን በማገልገል ውስጥ ግን ጢሞቴዎስ በጣም ታማኝና ትጉ ሰራተኛ መሆኑን ጳውሎስ መስክሮለታል። ጳውሎስ ስለ ጢሞቴዎስ ሲናገር ስለ እናንተ ደህንነት ከልቡ የሚገደው እንደርሱ ያለ ማንም የለኝም አለ። እንደ ጢሞቴዎስ እንደዚህ አይነት ምስክርነት መስማት በጣም ደስ ይላል። እንደ ጢሞቴዎስ ያለ ስለ ቤተ ክርስቲያን ግድ የሚሰጠው፣ ስለ እናንተ ደህንነት ግድ የሚሰጠው ሌላ ሰው የለኝም አለ። ለምን? ቁጭ ብሎ ስለተማረ በደንብ አድርጎ በቃ ወስዶታል። ስለዚህ ምንድነው ቀጣዩ መሪ ማን ነው አለ? ጢሞቴዎስ ከዛ በኋላ ግን መርቷል። መሪ ነው የሆነው። የቤተ ክርስቲያን መሪ ነው የነበረው። ጢሞቴዎስ መሪ ነው የነበረው። ኢያሱና ሙሴን እንመለከታቸዋለን። ኢያሱ ሙሴን ለ45 ዓመታት ያክል አገልግሎታል።
ለ45 ዓመት ሙሴን አገልግሎታል። 45 ዓመት ካገለገለው በኋላ ሙሴ ሲሞት ግን ኢያሱን እግዚአብሔር በሙሴ እግር ስር ተክቶታል። ሙሴ ሲሞት ኢያሱ የእስራኤልን ሕዝቦች እየመራ ወደ ከነዓን አስገብቷቸዋል። ጥሩ ተመሪ ቀጣይ መሪ ነው ያልኳችሁ ለዚህ ነው። ጥሩ ተመሪ ቀጣይ መሪ ነው። ቀጣይ መሪ ሆናለሁ የሚል ሰው አሁን ጥሩ ተመሪ መሆን አለበት። አሁን አገልጋይ መሆን አለበት። ዝቅ ብሎ የሚያገለግል መሆን አለበት። እንደ ጢሞቴዎስ መሆን አለበት። እንደ ደቀ መዛሙርቱ መሆን አለበት። እንደ ክርስቶስ ኢየሱስ መሆን አለበት። እንደ ጳውሎስ መሆን አለበት። ሌላኛው ደግሞ ኤልሳና ኤልያስ። ኤልሳንትም ታስታውሱታላችሁ። ኤልያስን ለ10 ዓመታት አገልግሎታል። ኤልያስ የሚነጠቅበት ጊዜ ሲደርስ ኤልሳ ሞቼ እገኛለሁ አላቀቅም አለ። ኤልያስ እንዲሄድለት ፈለገ። ኤልሳ በፍጹም አልሄድም አለ። አልሄድም በፍጹም አልሄድም አልነገረውም። የነቢያት ማህበር ግን ዛሬ ጌታ እንደምነጠቅ መረጃ አለ ወይ ብሎ ሲጠይቁት መረጃ አለኝ ግን ለማንም ሰው እንዳትናገሩ አላቸው። ለማንም ሰው እንዳትናገሩ መረጃ አለኝ። ከዛስ አልለቅህም አለው እና ሰዓቱ ሲደርስ እንደዚህ ያለው ኤልያስ ምን እንዳደርግልህ ትፈልጋለህ? አንተ ላይ ያለው ጸጋ እጥፍ ሆኖን በእኔ ላይ እንዳርፍ ፈልጋለሁ አለ። የአንተ መንፈስ በእኔ ላይ እጥፍ እንደሆን ፈልጋለሁ። አሁን በጣም ከባድ ጥያቄ ጠይቀሃል። ቢሆንም ግን ስነጠቅ ካየኸኝ ይሆንልሃል አለ። ስነጠቅ ካየኸኝ ይኸውላችሁ አሁን በደንብ የመከታተል ጉዳይ በደንብ የመከታተል ስነጠቅ ካየኸኝ ግን ይሆንልሃል አለው። ከዛ ሲነጠቅ አየው ሆነለት። ወዲያው ተነሳ የኤልያስን ካባ ወሰደ። ካባውን ጥሎለት ነው ሄደው። ለካ ካባውን ወሰደ፣ ዮርዳኖስን መታ። ከዛ ዮርዳኖስ ተከፈለ፣ ተሻገረ። ህዝቡ ሁሉ አየው፣ ነቢያት ሁሉ ተመለከቱት። የኤልያስ ጸጋ በእርሱ ላይ አርፏል፣ በቃ እሱን እንከተለው እንመራ አሉ። ተገዙለት። ክብር ለእግዚአብሔር ይሁን። እኛ ከእግዚአብሔር ከተማርን ከክርስቶስ ኢየሱስ ከተማርን ጥሩ ተማሪ ከሆንን ራሳችንን ዝቅ ካደረግን ካዋረድን ለመሪዎቻችን ከተገዛንላቸው በመሪዎቻችን ስር ሆነን ከተማርን የእግዚአብሔር ምሕረት የእግዚአብሔር ቸርነት የእግዚአብሔር መልካምነት በእኛ ላይ ይገለጣል። መንገዱ ይሄ ነው። የክርስትና መንገዱ ይሄ ነው። ከክርስቶስ ኢየሱስ ጀምሮ ነው የመጣው ጉዳይ። አምላክ እንኳን አምላክነቱን ትቶ ወደ ምድር ሲወርድ ታዛዥ ሆኖ ነው። ከዛ ራሱን ዝቅ አድርጎ ነው ያገለገለው። የአባቱን ፈቃድ ፈጽመዋል። ከፈጸመው በኋላ አባቱ ዝም አለው አላለውም። ከፍ ባለው ስፍራ ስሙን ሁሉ በሰማይም በምድርም ከምድርም በታች ጉልበት ሁሉ የሚንበረከክለት ስም አድርጎለታል። ክብር ለኢየሱስ ይሁን። እኛም ዛሬ ምንድነው መንፈስ ቅዱስ እያስተማረን ያለው? ነገ ለመሪነት ትፈለጋላችሁ። ስለዚህ ምን አድርጉ? ዛሬ ጥሩ ተማሪ ጥሩ ተመሪ ሁኑ። በደንብ አድርጋችሁ ስሙ። በደንብ አድርጋችሁ አስተውሉ። ነገ የሚፈልጋችሁ ምንድነው እያለ ነው እግዚአብሔር። ለመሪነት ነው የሚፈልጋችሁ። ለእያንዳንዳችን ቦታ አለ። ለእያንዳንዳችን የመሪነት ቦታ አለ። ወደዛ ቦታ ግን ከመውሰዱ በፊት እግዚአብሔር ዝቅ ብለን እንድንማርለት ይፈልጋል። ክብር ሁሉ ለኢየሱስ ነው።